አሁን ደግሞ የሆነ ፍራቻ አለ። እግዚአብሔር እንዳለኝ ይሄ ፍራቻ መንፈስ ባንቺ ላይ አይሰራም፣ ትጨርሻለሽ። እዛው መካከል ላይ ሁኔታሽ ሁሉ ተስተካክሎ እኔን ታመሰግናለሽ አለኝ እግዚአብሔር። አጨብጭቡ ለጌታ ክብር። ሻው ኢየሱስ ጌታ። አጨብጭቡ ለጌታ ክብር። ሃሌሉያ። ኤልሳ የሚባለው ህፃን ቤተሰብ ውስጥ ላይ ኤልሳ የሚባል ህፃን ቤተሰብ ቆም እስቲ። ምንድነው የአንቺ ወንድምሽ ልጅ የት ነው የምኖረው? የህፃን ገጠር ወደ ካምባታ ሀገር ብቻ ታገኝ። ህፃኑ የት ነው የምኖረው? አጨብጭቡ ለጌታ ክብር። እግዚአብሔር ይናገር። እስቲ ዝግጁ ናችሁ ሰዎች? ታውቀዋለሽ የት ሀገር ነው? እሺ እዚህ ካምባታ ብሎ የሚያሳይ ጽፈት አለ እዚህ? መንፈስ ቅዱስ እግዚአብሔር እንዳለኝ የሆነ ጊዜ ላይ ሐዘን ነበረ። ምን ነበረ ሐዘኑ? እናታችሁ ምን ነበር? መቼ ጊዜ ነው? ቆይ ተረጋጊ። የሆነ ጊዜ ምን ነበር ያለ ነው መንፈስ ቅዱስ? ሐዘን ነበር ያለ ነው። እናቴ ምን ሆናለች ያለች ነው? ሞታለች ነው። አሁን ይህን ህፃን እስቲ በሀገራችሁ ላይ በአንድ በራት ውስጥ በሚቆመው እንደ አህያ፣ እንደ በቅሎ፣ እንደ ከብት ባለው መንፈስ የሚሰራ መንፈስ አለ። እግዚአብሔር ይህንን መንፈስ ገልብጭ ያለው አለኝ። ዘርጉ፣ ሁላችሁም እጃችሁን በደንብ ዘርጉ። ሁለቱንም እጅ ወደ እሷ ዘርጉ በደንብ። እግዚአብሔር በሰራው ልክ እጁን ዘርግታችሁ ይሄ መንፈስ በሉት፣ ከሀገራችሁ በሉት የተመታ ይሁን በሉት። ታምር የሚባለው ቤተሰብ ምንድን ነው? ሰፈር ጎረቤት የሆነ መሬት ጋር ተጣልቶ ነበረ የሆነ ጊዜ ላይ እግዚአብሔር ይናገር ወይ? ከዛ አሁን ይሄንን ህፃን የሚፈልግ መንፈስ አለ። ሌላም ስም አለ ከመጽሐፍ ቅዱስ የሚጠራ ስም ማን ይባል? እሺ እግዚአብሔር ይህንን መንፈስ እንዳለኝ ይሄንን ህፃን አውሬውን ሲፈልጋሉ ሞት። እነዚህ ሰዎች የሆነ ጊዜም ሀዘን ላይ ነበሩ፣ አሁንም ሀዘን ላይ አስገባል ብሎ ጠላት እቅድ ይዟል። ከእናንተ በቀኝ በኩል ያለ ቤት ላይ ሀዘን አይገባም።